እሺ እኔ ደግሞ ጻን የሚመቸኝ እሺ ይሁን። እኔ ደግሞ 20 ዓመት ምናምን ያለ ሰው ደስ ይለኛል። ለእኔ ስል እድሜውን ካሳነሰሽ። አይ 31 ዓመቱ ነው። እሺ ምንሽሩ ትልቅ ነው። ናውጣ እንዴ የምንሽር ነው የምታወራው? ኧረ እባክህ እባክህ ሞ በመድኃኒዓለም እንዴ በመቤቴ ተወይ። ቲቪን በጣም ነው ኩማፍራት ምን ሆነ? ዘለቅ ዋናው ላይ እንዴ ቀስ በቀስ ነው እኮ የሚነገረው፣ በአንዴ አይወራም። መጥቶ ጊፍት ይሰጥሻል። አንቺ ፍጹም ሄደ ልብ ቅርጽ ስጣት ለቤት። አይ ቲንክ አውቀዋለሁ መሰለኝ ፍጹምን። ቀይ ነው፣ ቀይ ቲሸርት የለበሰ ፕሮፋይል ኦሬንጅ ነገር ብቻ አይ ቲንክ አውቀዋለሁ። አንተ ፍጹምዬ እኔ ቤት ገባ ወጣ እያልክ አንድ ቀን ሳትነግረኝ አሁን ለሞት ነግሯል። ይገርማል። ብቻ ይሁን አይን ላይ ያስታውቃል ፍላጎትክ። ቀጥል እሺ ሄድ። ከምንሽሩ ግን ወረድ በል። ቤታ ግን አንድ ጥያቄ ልጠይቅሽ። ቢፈቀድ ማለት ነው ቢቻል ህጋዊ ቢሆን ወይ ደግሞ ብትቺ አይምሮሽ ቢፈቅድ 4 ወንድ ምናምን ማግባት አልፈልግም ማለት መወሰን አንድ የእግዚአብሔር ቃል ከቆሮንቶስ 15 ምዕራፍ 16 ላይ ቃሉ ምን ይላል መሰለክ? አንድ ሰው ለአንድ ሰው ብቻ ነው። ያን ሰው ራሱ የምትለዩትን በሞት ስታጡት ወይም ደግሞ ያን ሰው ከእርሶ ሲለይ ከሌላ ሴት ጋር ሲማግጥን ይላል ቃሉ። አይ ቤታ የምታውቂው ሰው ካለ እኔ ማግባት ፈልጋለሁ። ዲያስፖራም ሆነ ምንም ሆነ ብቻ አሮጊት ነው የሚበዛው። እኔ ብቻ ነኝ ወጣት፣ ሌሎቹ አሮጊት ናቸው፣ ተንቋቁተዋል። እኔ ራሱ ቲክቶክ ነው ያሰለጠነኝ እንጂ እዚሁ ራሱ እንቋቋ ነበረ። ቲክቶክ ላይ ባልመጣ ነው። እግዚአብሔር ሆይ እንደ ጅብ 12 ሰዓት ይጮሃሉ፣ 2 ሰዓት ይተኛሉ። አንድ አይናቸውን ጨፍነው አንድ አይናቸውን ገልጠው እድሜያቸው ተንቋቅቷል። ፍላጎት ካለ ነው ማለት ፍላጎት ካለ ጌታን ነው ምልክ። ምንድን ናቸው? ሰው ናቸው። እንደ ጅብ ቀንና ሌሊቱ ተደበላልቆባቸዋል። የሴቶቹ ዲያስፖራ እዚህ አሜሪካን ሀገር ፍላጎት ካለክ ችግር የለውም። አይ እንዴ ቢቆረጥሙብኝስ? ወይኔ አንተ ከኩማ ጋር ስታርቀን መጣ። አይ ደህና ወሬ እያወራ ነው። ተጣልተናል። ይቅርታ እንዴ እሺ ልበለው ልኳን። አይ ኩማ ሮማን ተሰማ መጣች ላከችልኝ። አይ እኔ ነገር ኩማን ይቅርታ ሳልጠይቅ ሮማን ተሰማ በለኝ። ሮምዬ አርሰናል አንድ ነን እኮ